በዛው ተከብረ ተቀመጥ። ጌታን አዋርዳለሁ፣ እግዚአብሔርን አዋርዳለሁ። ይቅርብ ከኔ ጋር ሰው የሰጠ ቦታ አለ፣ እዛ ቦታ ላይ ተቀመጥ። ማንም አያውቅም፣ እኔ አውቃለሁ። ጥግረስ እረፍ። እኔ እኮ እንደሱ ብሆን አሁን አዋርጄው ጨርሻለሁ። እግዚአብሔርን ስለሱ አውርቼ ገባ። እኔ ግን እንዳንተ ባለጌ አይደለሁ። ሰው አክብሯል፣ ያከበረ ቦታ ላይ ተቀመጥ። ካለበለዛ ግን አስቴርዬ ትሙት አወራና ስላንተ ከሰው ይንቃል። ምንሰክሰውን ሳክስ እኔ እናንተ እናውቃለን። ሰላም ደቃፈቲ ሰላም ሁሉና ሁሉ ዘትንከዩ ሰላም ከንፈሉ ድማ ተስፋ ይገብር እና ቤተሰብ ዘይኮንኩም ሰብስክራይብ ጥራህ በመግባር ቤተሰብ ሆነ በታህተና ይሐከክ ቤተሰብ ዝኾንኩም ድማ ይቀን ያለይ ክብረት ያበለይ ያው ከም ተዝረእኹም እዩ ደቃቤቲ ጆን ዳንኤል ቅድሚ ወርሕዲ ቅድሚ 2 ወርሕ ቢሉ ንኣዶናይ ከምዚ ብከቢድ መጠንቀቅታ የፈራርሖ ነይሩ ካበይ ተበጊሱ እዩ እንተልና እንድዕ እዩ ምክንያቱ ኣነ ጆን እዚ ኣዶናይ ኣብ ቲክቶክ ዲ ወላ ፌስቡክ ኣብ ዝኾነ ማሕበራዊ ሚድያ ብዛዕባ ጆን ዳንኤል ክዛረባ ይሰማዕኽዎን ሰሚዕኹምዎ እንድሕር ኮይንኩም ግን ኣብ ኮመንት ኣቐምጡልይ ኣነ ስለዘይሰማዕኽዎ እዩ ብናተይ ግምት ካብ ምንታይ ተላዒሉ እዩ እንድሕር ኢልኩም ግን ምናልባት ካፍቶም ሓደ ሰባት ዝኾኑ ሰባት ምስኣቶም ንሃልይ ምንም ዘይግድሾም ይጸንሕሞ ምስ ኸደ ካልእ ህይወት ምስ ጀመረ ይቐንኡ ይርብሹ ሕማቕ ዘረባታት ይዛረቡ ካብኣቶም ሓደ ከይኸውን ጆን ዳንኤል ዝጥርጥር ናይ ዋዕለይ ማለት እዩ ምክንያቱ ካብ ዘይረቶ ጊሱስ ንኣዶናይ ከም ዘይብለን እዩ ዝኾነ ነገርስ ኣብ ውሽጦም ኣሎ ማለት እዩ ኣብ ውሽጦም ክህሉ ዝኽእል ድማ ብዛዕባ ጀኒ እዩ እምበር ካልእ ክህልዎም ኣይክእልን እዩ ስለዚ ምስቲ ናይ ሕዚ እውን ጀን እውን ናይ ባዕላ ተውፀላ እሱ እውን ናይ ባዕላ የውፅእ ኣሎ እስኪ ናይ ጀን ቪድዮ ንስማዕ እሞ ብሕጊ ይሕትቶ ዲ ኣይሕትቶን ድማ ኣብ መወዳእታ ክንሪኦ ኢና ከኔ ጋር ከተለያየሽ አጠፋሻለሁ ከቲክቶክ ትጠፊያለሽ ላይቭሽን አዘጋዋለሁ መስራታችን እያለ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ ላይ አካውንቴን ባን አድርጎታል ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው እኔ ምንም አልፈልግም ድራማ አልፈልግም እኔ ማስተዳድረው ቤተሰብ አለኝ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ አካውንቴ ባን ሆኗል ከዚህ በፊት ዋርኒንግም ኑሮ ታውቃላችሁ አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው ሰሚዕኹም ክትኾኑ ተስፋ ይገብር ብጣዕሚ ያትሕዝነካ ከም ጓል ኣንስተይቲ መጠን ከምዚ ኢላ ክትበክኸላ እሞ ከዓ እቲ ዝበፅሓ ዝነበረ ግፍዒ ከምቲ ብምስሊ ዝረአኹሞ ካራስ ካዕ ዝወግኣ ማለት እዩ እንታይ ትብለላ ግን ስለ ዘፍቅረኒ እዩ ኢለ ዝሓስብ ነይራ በዚ እግረ መንገደይ ኣብ ከምዚ ዓይነት ዘለኽን ደቂ ኣንስትዮ ኣሕዋተይ እዚ ፍቕሪ ኣይኮነን ስለ ዘፍቅረኒ እዩ ዝበሃል ዘረባ ኣብዚ ኣይሰርሕን እዩ ፍቕሪ እኮ ርህራሄ እዩ ፍቕሪ እኮ ምትሕልላ እዩ ከመይ ገይሩ እዚ ፍቕሪ ይኸውን እዚ እኮ ጭንካነ እዩ ስለ ዘፍቅራ ዘይኮነ ስለ ዝፀላ እዩ ከምዚ ዓይነት ዝፍፅም ዘፍቅረካ ወዲ ከምዚ ዓይነት እኳ ደኣስ ንኸይ ዝኾነ ንኣኸይ ዘኾሪ ቃላት ንኸይውፅእ ዝጥንቀቕ ዘፍቅረክ እኳ ወዲ ማለት እዚ ፍቕሪ ክኸውን ኣይክእልን እዩ ስለ ዘፍቅረኒ እዩ ኖ ዋ ህይወትካ ኣብ ሓደጋ ዘእቱ ሰብ ከመይ ገይሩ የፍቅረካ ምናልባት እንተቐቲልዋ ስለ ዘፍቅራ ዲቐቲልዋ ካራ ምጉእ ማለት እስካዕ መቕታል ማለት እዩ እንተቐቲልዋ ስለ ዘፍቅራ እዩ እዚ ሕማቕ ኣባህላ እዩ ዘይኸውን ኣባህላ እዩ ዘፍቅረካ ሰብ እኳ ደኣስ ንባዓትካ ይኽርእ ዘይደሊ እና የፍቅረኒ እዩ ማለት ኣብ ከምዚ ዓይነት ህይወት እንሃልካ ገይጋ እዩ ከም ትሰማዕኹሞ እዩ ናይ ጀኒ ናይ ሕዚ ከዓ ናይ እስኪ ናይ ጆን ዳንኤል ክንሰምዕ ኢና እስኪ ቤተሰቦች ቀድማ ለቀሰ ሁሉ ተበዳይ አይደለም ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ ብዙ ነገር ዝም ብዬ ተቀብዬ ነበር አሁን ግን እያንዳንዷ ነገር በማስረጃ አሰማችኋለሁ ይሄ ጎንደር ሆና ደውላ ያወራች ነው ስሙትና ቀጥላለሁ
አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙ። ቤቴ ነኝ። ስታሳየኝ ነው ማንም የለም ብቻዬን አሁን የገባሁት ሆስፒታል አይቆይም መድኃኒት ወባ እግዚአብሔርን ስለረዘመ ደቂ ዓበይቲ እናዳመፅኩም ኣለኹም ላይክ እና ሳብስክራይብ ግበርለይ ንሱ ንዓይ ዓብዪ ሓገዝ እዩ እና ጆን ዳንኤል ከምቲ ዝሰማዕኹሞ እዩ መልሲ ሂቡ ንጀኒ ንሱ ጥራሕ እውን ኣይኮነን ኣብ 100,000 ተኸታተልቲ ዘለዎ ላይቭ ኣትዩ እውን ሪከርድ እና ቪድዮ ናታ የርእዮም የስምዖም ነይሩ እዩ ኣብዚ ኩሉ ህዝቢ ማለት እዩ ካብ ሓደ ተፈላጢ ሰብ ዘይትፅበዮ ተግባር እንድሕር ዘይገበረ ኮይኑ እንድሕር ኣካውንታ ዘይዕፀየ ኮይኑ እንድሕር ዘይወቕዓ ኮይኑ እኮ ኣይወቕዕኹን ኣካውንቱ ናይ ዕፀኹን ዝብል መልሲ ክእኹል ነይሩ እዩ እዚ ግን ከም ዝገበሮ እዩ ዘርእየካ ምክንያቱ እዚ ኢሉ እዚ ኩሉ ፕራይቬት ናይ ክልቲኦም ዝገብርዎ ኣውፅኡ ኣብዚ ኩሉ ህዝቢ ምዝርግሑ ካልኣይ ድማ እንድሕር ቅኑዕ ኮይኑ ምንም ክፍኣት ዘይሓሰበ ንምንታይ ቀሪፁ ሒዝዎ እዚ ቪድዮ ስለዚ ንክልቲኦም ንምፍልላይ ኮነ ኢሉ ዝሰርሖ ኮይኑ እዩ ዝረአየኒ ንኣይ ማለት እዩ ብስሩ እውን መረጋገፂ የብሉን ናይ መዓዝ ዓመተ ምህረት ከም ዝኾነ እውን ኣይፍለጥን ናይ ቀደም ብሓንሳብ እናሃለዩ እውን ክኸውን ይኽእል እዩ ብትክክል ንሳ እንድሕር ደው ኢላ ኮይና እንድሕር ንሳ ኣብዚ ናይ ሕዚ ሰዓት ምስ ኣዶናይ እናሃለየ ትድውሎ ነይራ ኮይና ናታ እውን ስሕተት እኒአ ብጣዕሚ ማለት እዩ ካብ ሓደ ተፈላጢ ዝበሃል ሰብ ዘይትፅበዮ ብጣዕሚ መሕፈር ተግባር እዩ ናይ ጆን ዳንኤል ኢለ ኣነ ዝርድኦ እዚ ብናይ ባዕለይ ግምትን ሓሳብን እየ ዘቐመጥ ዘለኹ ጌጋ ታለኒ ጌጋ ይኣርምኒ ናይ ባዕልኩም ሓሳብ ተሊኩም ድማ ኣብ ኮመንት ኣቐምጡ እና ሳብስክራይብ እና ላይክ ድማ ከይትርስዑ በዚ ክፍለየኩም የሰሰናይ ንዓኹም ጆን ዳንኤል ግን ብሓቂ ብሕጊ እንድሕር ሒዛቶ ብሕጊ ከትሕዞ ከጠይቆ ዝኽእል ተግባር እዩ رأيو دما بحق خمسة طيقة دما أبدي أني فيديو مودة تخريكم يا نازل خمسة عينات فيديو سئلنا وصو هيوترك سبات زبس بس سبات ناي حق تفسع من التزهلون بتعم صبغ نير أبي إثيوبيا تزجمر مالتنا أنا بزا فيديو قبلكم سسناين معهم جون دانيل የሚባለው ቲክቶከር የህግ አማካሪ የለውም እንዴ ሌላኛው ቲክቶከር ጃኒን አጋልጥ አለ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል ዝርዝሩን በአጭሩ ላቀርብላችሁ በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሃበሻ የህግ አማካሪ ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች
ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያም ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጥያቄነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል።